ሁለት ሴቶች ምን አደረጉ? በአንድ ቤት ሲኖሩ ሁለቱም ልጅ ወለዱ አይደለም? ሲኖሩ አንዲቱ ሰነፊቱ ከልጇ ላይ ተኛችበት ሌሊት። ያ ልጅ ሞተ። ቀስ ብላ የራሷን የሞተውን ልጅ ወስዳ ለጓደኛዋ አስታቅፋ የባልንጀራዋን ደህናውን ልጅ ይዛ ተኛች። ከዛ በኋላ ሌሊት ስትነሳ ያ ልጅ ሙቷል። አይ ይሄ ልጅ የኔ ነው አለ። የኔ ነው፣ ያችም የኔ ነው፣ ያችም የኔ ነው፣ ያችም የኔ ነው አለ። አሁን ምን ያስፈልገዋል? ይሄ ጥበብ ያስፈልገዋል። በጥበብ የሚመሩ ነገሥታትን እሰጣቸዋለሁ ያለው ለዚህ ነው። ፍርድ ለይተው የሚፈርዱ ማለት ናቸው። አይዲያ እንግዲህ ዙሮ ልጁ ይደግና ኋላ ወይ ሁላችሁንም የሚጦር ነበር የሚል የዛሬው ቢሆን ወይም ሌላ ወይም ደግሞ የሚያደርገውን አናውቅም። እንግዲህ ዕውቀት የለም፣ ጥበብ የለም። ዝም ብሎ ቀድሞ የደረሳቸውን መረጃ ይዘው የሚፈርዱ ናቸው በዚህ ዓለም ያሉት። ከዛ ሰሎሞን ግን ምን አረገ? ተመልከቱ። አስቀድሞ አባቱ እንደሞተ እሱ የ12 ዓመት ብላቴና ነው። ማን? ሰሎሞን። ምን አለ? እስራኤልን የምመራበት ጥበብ የለኝምና የሰራዊት ጌታ እግዚአብሔር ጥበብ ስጠኝ ነው። ጥበብ ስጠኝ ብሎ ጸለየ። ሰሎሞን ካንተ አስቀድመው እንደነበሩ ነገሥታት ካንተም በኋላ እንደሚመጡ ነገሥታት ሀብትንና የግዛት ስፋትን ሳትለምን ሌሎች ያለመኑኝን ጥበብ ለምነኛልና ያለመንከኝን ሀብት ጨምሬ እሰጥሃለሁ። ጥበብ ስለለመነው ማለት ጥበብ ሀብት ከመለመን ጥበብ መለመን ነው የሚሻለው። ዕውቀት ከመለመን ጥበብ ዕውቀትም እኮ ጥበብ ከሌለበት አይረባም። ለዕውቀትም ጥበብ ያስፈልገዋል። ዕውቀት ራሱ ማለት ነው። አሁን አንድ ሰው ያወቀውን ሁሉ አምጥቶ ቢዘረግፍ ችግር አይሆንም እንዴ? ችግር እኮ ነው በእውነቱ ማለት ነው። አሁን አንድ ብርጭቆ ይዤ እኔ ልጠጣ ነው ጠላ ለምሳሌ እኔ አንድ ብርጭቆ ይዤ የጋኑ ነው እነዚህ ላይ ቢያፈሰው ችግር አይደለም እንዴ? ጠላው ይደፋል እኮ በእውነቱ ማለት ነው። ሳይረባ ቀር ማለት ነው። ሰው ያወቀውን ሁሉ ከተናገረም ችግር ነው። መጠን አለው፣ ጊዜ አለው ሁሉም ነገር። ለዕውቀትም ጥበብ ያስፈልገዋል። ለትዳር ጥበብ ያስፈልገዋል። ለክህነት ጥበብ ያስፈልገዋል። ለአስተዳደር ጥበብ ያስፈልገዋል። ለንግድ ጥበብ ያስፈልገዋል። ለሁሉም ነገር ጥበብ ያለው ሰሎን ጥበብ ስጠኝ መድኃኔ ፈጣሪ እንደ አባቴ እንደ ዳዊት አስተካክዬ እንድመራ ጥበብ ሰጠው፣ ሀብት ጨመረለት። ኋላ ምን አደረገ? አይ እስቲ አምጡት ተባለ። አይ እንግዲህ ተመልከቱ፣ አይደረስ እኮ ነውና እንግዲያስ በሉ ደህናውን ልጅ በሰይፍ ከፈሉና እኩል አካፍሏቸዋል። ከዚያ በኋላ ያቺ አይ ዞሮ ብቻ የሱ አይሁን እንጂ ይከፈል ልጁ አለች። ይከፈል ያለች አንዳንድ ሰው የለም የት አባቱ ብቻ እሷ አትብለው እንጂ ይጥፋ የሚል ሰው አለ በእውነቱ ማለት ነው። አንዳንድ ሰው እኮ እንዲሁ ሰይጣን የሆነ ምቀኛ ማለት ነው በእውነቱ ማለት ምን አለ ቢበላል እሰይ ብቻ እንኳን ነገሌ አልበላው እንጂ እንዳሻው ይግብ ገደል ይግባ እንደው ጉድጓድም ቀፍሮ ይፍሰስ ብቻ እንኳን ነገሌ ለገሌ ያልሆነ የሚል ሰው ማለት ነው። ምቀኝነት ማለት ነው። አሁን አንዳንድ ጊዜ መናፍቃኑ ስታያቸው ድንቅ ያደርጉኛል። ከበሮ ኃጢአት ነው ይላሉ፣ ግን የእኛን ለማበላሸት ከበሮ ይዞ ይመታል። ግን መቋሚያ አያስፈልግም ብለው ከሰበኩ ብዙ ዓመታቸው ነው። ግን የእኛን መቋሚያ ለማሰደብ ምን ያደርጋሉ? መቋሚያውን ቀይ ቢጫ አረንጓዴ ሰንደቅ ዓላማ የቤተ ክርስቲያን እንዳይሆን ጣዖት ነው እያሉ ሲሰድቡት ነበር። ደግሞ አሁን ምን እያደረጉ መሰላችሁ? መንደር ለመንደር ደግሞ ቀይ ቢጫ አረንጓዴቱን እያስለበሱ ቤተ ክርስቲያን እንዳትሄዱ፣ ስጋው ደግሞ እንዳትቀበሉ፣ ካህናትን እንዳታሳለሙ፣ የኢትዮጵያ ትንሣኤ ተዳርሷል፣ ቀይ ቢጫ አረንጓዴውን ባንዲራ ምልክት አድርጉት። ይኸው ደግሞ ችግር። አሁን ከዚህ በኋላ ቀይ ቢጫ አረንጓዴ ባንዲራ ከመስኮት ላይ ምልክት ማድረግ አያድንም ብለን ስንሰብክ ደግሞ ምን ሊያረጉ ነው ማለት ነው? ይኸውላችሁ ቤተ ክርስቲያኒቱ ተሳስታለች አላላችሁ? እኛ ራሱም እንድንጠላው ማድረግ ማለት ነው። የራሳችንን ነገር እንድንጠላው መናፍቃን ቀድመው የኛ የሆነውን ነገር ይዙታል። ልብ ብላችሁ ትሰሙ እንደሆነ በሐዲስ ኪዳን ለኛ ቀስተ ደመናችን 3 ነገሮች ናቸው። ልብ ብላችሁ አስተውሉ። ሰውን ከሞት የሚያድኑን ይሄንን ባንዲራ ከመስኮት ላይ ብታውለበለው ሞት ምንድን እንዳይመስል ጌታዬ የሚያድነው 3 ነገር ነው። የሐዲስ ኪዳን የክርስቲያን ቀስተ ደመና አንዲቱ ወላዲት አምላክ ናት፣ ድንግል ማርያም ናት። አንዱ ቅዱስ መስቀል ነው። አንዱ የክርስቶስ ሥጋና ደም ነው። እነዚህ 3ቱ ናቸው ቀስተ ደመና የሚባሉ ማለት ነው። እነዚህን የያዘ ሰው ቀስተ ደመና አለ። ቀስተ ደመናው ለነዚህ ምሳሌ ምልክት የሆነ ነው እንጂ በራሱ የሚሰገድለት የሚጾምለት የሚጸለይለትና አምልኮ የሚቀርብበት አይደለም። 3ቱ ናቸው። ይሄ ግን ለነዚህ ምሳሌ ሆኖ የመጣ ነው።
አሁን በዚህ ሰንደቅ ዓላማ እያጭበረበሩ ከቤተ ክርስቲያን ሰው እየዘረፉ እያወጡ ያሉ ሰዎች አሉ። ለጊዜው ጆሮአችሁን ሊያሳክካችሁ ይችላል፣ ግን ስሙ ዝም ብላችሁ። ኋላ ቆይታችሁ ይገባችኋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ጆሮ ጭው የሚያደርግ መከራ አመጣለሁ አለ። በእውነቱ ማለት ነው። ጆሮ ጭው የሚያደርግ መከራ ሳያመጣ ጆሮአችሁን አስተካክላችሁ ስሙ። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ከዚያ ተመልከቱ ምን አለ? ይከፈል ለኔም ለሷም አይሁን እንጂ ብቻ ከፈሉት ብቻ ለኔም ለሷም አይሆናል። ተኝታበት ልጇን ገላ ማለት። ዛሬ እኮ ሁላችንም ከስንት ነገር ላይ ተኝተንበታል። በእውነት ማለት ተኝተን የገደልነው ብዙ ነገር አለ የተኛንበት። ከዛ በኋላ ሰሎሞን ማለት ይከፈል ሲል ይከፈል አለች። ያችኛይቱሳ ኧረ የወለደ አንጀት አይችል አይደለም። አይ ከሚከፈልስ እሷው ትውሰደዋል፣ እሷው ትውሰደው አይከፈል ልጁ አለች። ምን አለ ሰሎሞን? አሃ በሉ ልጁ አይከፈልም ያለችው ነው አለ። አወቀ። የወለደ ሰው ይከፈል እንደማይል ተረዳ ማለት ነው። ጥበብ ማለት ይሄ ነው። በጥበብ የሚያስተዳድሩ እረኞችን እሰጣችኋለሁ ያለው ይሄ ነው። ብዙ ጀግና ብዙ ሰራዊት ካለው ሰው ይልቅ ጥበብ ያለው ሰው ይሻላል ማለት ነው። ሕዝብን አስጨንቆ ኋላ የእሱ ልጅማ እንግዲያ ጥበብ ቢያጣ አንዱ መጣና ምን አለው መሰላችሁ? የእሱ ልጅ ኢዮርብዓም መካሪዎች መጥና እናንተ እኔ የሰሎሞን ልጅ ነኝ እስራኤልን እንዴት ልበላቸዋል? እስራኤልን እንዲህ በላቸው። ምን አባቴ በእንጨት ገርፋችሁ እንደሆነ እኔ በጊንጥ ገርፋችኋለሁ አይልም? ሰውን ሰብስቦ እንደው ድረስ እኮ ነው እናንተ ነው በል እንግዲህ ማንታያያለን ብሎ ህዝቡ ማመጽ ጀመረ ማለት ነው። በእውነቱ በል ይኸው ጥበብ መጉደል ማለት ሰው ስልጣን ሲሰጡት እንዲሁ ምን ይላል መሰላችሁ መጽሐፍ? የሪያ አፍንጫ ይቅር የወርቅ ቀለበት በሪያ አፍንጫ አያምርባትም ይላል። በምን በሉ የወርቅ ቀለበት በሉ በምን አያምርም? ይኸው እኛ እኮ ብዙ የማያምርብን ነገር አለ። ማምላክ ሪያ ሆነን ማለት ምክንያቱም ሪያ ቀለበት ሲያደርጉላት ምን እንደምታደርገው ጭቃ ወዳ መግባት ይላል። የወርቅ ቀለበት የተባለ ሃይማኖት፣ ቅድስና፣ ሹመት እንደዚህ ያለው ሁሉ ነው። በሪያ አፍንጫ ማለት ለጅል ሰው ቢሾሙት መስረቅ፣ ሀብት ቢሰጡት ማጭበርበር፣ ምን ቢሉት እንዲያው ምንም የትም ቦታ የማያምርበት ይሆናል ማለት ነው። ማማሩን እግዚአብሔር ይው ክብረ ወሞገሰ እግዚአብሔር እያስተጸንሶሙ እምበረከቱ ለለ ያሐውሩ በየዋሃት እግዚአብሔር ክብርና ሞገስን ይሰጣል ይላል ቅዱስ ዳዊት። እግዚአብሔር ያከብራል። እግዚአብሔር አብ ወልድ መንፈስ ቅዱስ ያከብሩ፣ አብ ወልድ መንፈስ ቅዱስ ያሞግሱ አይደለም የሚለው? እግዚአብሔር ክብርን ይሰጣል። አብ ወልድ መንፈስ ቅዱስ ክብርን ሞገስን ይሰጣሉ። ይህን ይሰጣል እንጂ ሪያ ለሆነ ሰው ግን አይዋብበትም፣ ይጠፋበታል። ስለዚህ በጥበብ የሚመሩ እረኞችን እሰጣችኋለሁ ብሎ እግዚአብሔር ለኤርምያስ ተናገረ። አንዱ ጥበብ የሚያስፈልገው ለቤተ መንግሥት ነው። አንዱ ጥበብ የሚያስፈልገው ለቤተ ክህነት ነው። ዕውቀት ያስፈልጋል። ዕውቀት እንዲሁ አሁን እኮ ስታዩት ከቃሉ ጋር ነች። ሰው እንደማያውቅ ማስረጃ ለማቅረብ ነገሩ ጅል ይሆናል ብዬ ነው እንጂ ነገራችሁ ነበር። ሰው እንደማያውቀው እኮ ለምሳሌ ከላይ እስከታይ ማለት ነው ከታች ከሀገሪቱ ከፍተኛ ባለስልጣናት ከመጨረሻው ወይ ጠቅላይ ሚኒስትሩ ወይ አንድ ትልቅ ባለስልጣን የተናገሯት ንግግር ነው እስከ ቀበሌ ድረስ የምትነጋገረው። አያነብም ሌላው እዚያ የተነገረችውን ዝም ብሎ መናገር ነው በየስብሰባው ማለት ነው። በየስብሰባው በቃ ለምሳሌ አሁን የሰለቹ ቃላት አሉ። ለምሳሌ ሙስና፣ ኪራይ ሰብሳቢነት የሚባሉ ስልችት ያሉ ቃላት ማለት ነው። እነዚህም በሌላ መተካት ይቻል ነበር። ማንበብ የለም፣ ዕውቀት የለም በእውነቱ ማለት ነው። ስለማይል በእውነት ከልቤ ነው የምነግራችሁ። ያነበበ ሰው ሲፈርድ ያውቅበታል፣ ሲያሳምን ያውቅበታል። ለምንድን ነው በቤተ መንግሥትስ ቢሆን ስብሰባ ሁሉ እየሰለቸ ያስቸገረን? ስልችቶና አይደለም እንዴ? የተደጋገሙ ቃላት አሁን እንኳንስ በቤተ ክርስቲያን በአማርኛም እኮ ክልሼ ይባላል አይደል? በስነ ጽሑፍ ክልሼ ይባላል። ለምሳሌ ማስታወቂያ፣ ጉዳዩ አሁን ጉዳዩ እንዴት እንደሰለቸችን አታውቋትም? ጉዳዩ ስልችት ታርጋናለች በእውነቱ። እንዴት ጉዳዩ ሌላ ነገር ይጠፋላታል በእውነቱ ማለት ነው። ስለማናነብ ስለማንማር ማለት ያወቀ ሰው ይውላችሁ፣ የተማረ ሰው አፉ ሰፊ ነው። አፉ ሰፊ ነው ማለት ነው። ለሁሉም ነገር መልስ አለው። ለሁሉም ነገር አስታራቂ ነው። የትም ሄዶ እሳት ያጠፋል። የትም ሄዶ አውሬ ያበርዳል፣ ያገርማል፣ ያለዝባል። የነደደውን እሳት ያጠፋል፣ ያረጋጋል፣ ችግር ይፈታል። ሁልጊዜ ማለት ነው። ጥበብ ተመልከቱ። ከዚያ እንደዚያ የሆነ እንደሆነ ሀገር በሰላም ውላ ታድራለች።